ገብረ ክርስቶስ ገብረ መርዓዊ ገብረ ክርስቶስ አባቱ የቁስጥንጥንያ ንጉሥ ቴዎዲዮስ እናቱ መርኬዛ ይባላሉ። እግዚአብሔርን የሚፈሩ በሃይማኖት የጸኑ ነበሩ። ልጅ በማጣታቸው ኢየሩሳሌም ወርደው ቅዱሳት መካናትን እጅ ነስተው ልጅ ብትሰጠን ብለው ብፅዓት ገብተው ተመለሱ። በዓመቱ ወንድ ልጅም ወለዱ። ስሙን አብደል መሲህ አሉት። ገብረ ክርስቶስ ማለት ነው። ሥጋዊና መንፈሳዊ ትምህርትን እያስተማሩ አሳደጉትና ለአካለ መጠን ሲደርስ የሮሚውን ንጉሥ ልጅ አጭተው አጋቡት። ሌሊትም በሆነ ጊዜ ወደ ሙሽራይቱ ገብቶ እጇን ይዞ ጸሎተ ሃይማኖትን እስከ መጨረሻው ደግሞ እንድትናገር ቃል አስገብቶ የተሞሸረበትን ልብስ አውልቆ እህቴ ሆይ እንደ ጉም ተኖ እንደ ጢስ በኖ ከሚጠፋ ተድላ ሥጋ አልገባም። እግዚአብሔር ካንቺ ጋር ይኑር፣ ከሰይጣን ሥጋ ያድንሽ። የአባቴ መንግሥት ኃላፊ ጠፊ ነውና ይሄዳለሁ እንዳትናገሪ ብሎ በሌሊት ወጥቶ ሄደ። ከዚያም በመርከብ ተሳፍሮ የብዙ ቀን መንገድ የሚሆን ጎዳና በአንድ ቀን ተጉዞ አርማንያ ደረሰ። ነጋ ጊዜ እናት አባቱ ጫጉላ ቤት ቢገቡ አጡት። ወዴት ሄደ አሏት። በሌሊት መሐላ አስማለኝ፣ ራሴንም ስሞኝ ወጣ፣ እኔም እያለቀስኩ ብቻዬን አደርኩ አለቻቸው። እነሱም ወድቀው አለቀሱ። ንጉሡም 21 አገልጋዮቹን ለምጽዋት ገንዘብ ሰጥቶ ፈልጋችሁ አምጡት ብሎ ላካቸው። ሁለቱ እየፈለጉት ሲሄዱ አርማንያ በእመቤታችን ስም ታነጸች ቤተ ክርስቲያን ደርሰው ከስንቃቸው ለነዳያን ሲመጸውቱ ለእርሱም መጸወቱት። መልኩ ተለውጦ አላወቁትም ነበር። በአባቴ ባሮች ለምጽወታ ያበቃኸኝ አምላኬ ተመስገን አለም። መልሶ ለሌላም መጸወተው። እህል የሚቀምሰው በዕለተ ሰንበት ብቻ ነበር። እንደዚህ ሆኖ 15 ዓመት ሲኖር እመቤታችን ለገበዙ ተገልጻ ቦታውን አመላክታ ገብረ ክርስቶስን ይዘክ ከቤተ ክርስቲያን አግባው አለችው። ሄዶም እመቤቴ አዛኛለችና ገብተህ ሥጋ ደሙን ተቀበል አለው። ገብረ ክርስቶስም ገብቶ ተቀብሎ ከተነጠፈውና ከተጎዘጎዘው ቤት ውሎ አደረ። ኋላ ግን ዋጋዬ በውዳሴ ከንቱ ሊጠፋብኝ ነው ብሎ ከእመቤታችን ፊት ቆሞ ምስጢሬን ለምን ገለስ? አሁንም ወደሚሻለኝ ምሪኝ ብሎ ጸለየና ስዕላቷን ተሳልሞ ወጥቶ ወደ ሌላ ሀገር ሊሄድ በመርከብ ተሳፍሮ ከእናት ከአባቱ ሀገር ደረሰ። የጌታ ፍቃድ ነው ብሎ ሳያውቁት ከደጃቸው ወድቆ 15 ዓመት ኖረ። የአባቱ ባሮች ይህን ምስኪን አስወግዱት፣ ሽታው አስቸገረን እያሉ ውጭትና ድስት አጥበው ይደፉበታል። ውሾች እንዲናከሱበት የሥጋ ትራፊና አጥንት ይጥሉበታል። ውሾቹ ግን ቁስሉን ይልሱለት ነበር። እሱም በደል እንዳይሆንባቸው እያለ ሲገልጽ ኖረም። ከዕለታት አንድ ቀን ጌታችን ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። እሱም ታሪኩን ከመጀመሪያ እስከ መጨረሻው ጽፎ በእጁ ጨብጦ አርፏል። ሊቀ ጳጳሱ በቅዳሴ ሳለ ብእሴ እግዚአብሔር በንጉሥ ቴዎዲዮስ ቤት ፈልጉ የሚል ቃል ሰማና ቢሄዱ ባረፈበት ቦታ አገኙት። ክርታሱን ሊያዩ ሽተው የማይለቅላቸው ሆነ። 41 እግዞታ 41 በእንተ ማርያም አድርሰው ለቀቀላቸው።
ቢያነቡት የንጉሥ ልጅ ሆኖ ተገኘ። እያለቀሱ ደረታቸውን ይደቁ ጀመር። ሕሙማኑ ሁሉ ቢዳስሱት ከደዌያቸው ተፈውሰዋል። ሕሙማኑ የማይተዉት ቢሆን ወርቅ ብር በተነላቸው። ይህንማ ገበሬም ይሰጠናል ብለው የማይመለሱላቸው ሆኑ። ዳሰውት ከተፈወሱ በኋላ በአንጻረ መቅደስ ቀብረውታል። የዕረፍቱ መታሰቢያ ጥቅምት 14 ቀን ነው። የአባታችን ቅዱስ ገብረ ክርስቶስ ጸጋና በረከት ከሁላችም ጋር ይሁን። ስለተከታተላችሁን እናመሰግናለን። መልካም ጊዜ